ሜላት እንግዲህ ቤቴን ወደ አቶ በቃሉ ጋር ሄደሽ ስራ መልሰይ ምናምን ብለሽ እንግዲህ ግን በድጋሚ እንድትጠይቂውና ድርጅት ውስጥ ስራ እንድትገቢ ይፈልጋለሁ ብላ ለቤቲ ጥያቄ አቅርባላት ነበረ። ቤቲ ነገራችን ላይ ይህ ነገር ቢቀርብን ይሻላል በማለትም እንግዲህ ግን ጠይቃን ነበረ። ቢሆንም ግን ከጎኔ እንዲሆንሽ አሳየኝ ስትልም እንግዲህ ሜላትም ትነግራታለች። ቤቴም እሺ በቃ አንቺ በጣም ባለውለታዬ ነሽ ካልሽና ካስደሰተሽ ሄጄ ጠይቀዋለሁ ግን ወይዘሮ ሜላት ይህንን ነገር የሚያደርግልን አይመስለኝም በማለትም እንግዲህ ግን ስትጠይቃትም ምንም ነገር አትጨነቂ፣ ሄደሽ ብቻ አንቺ ከጎኔ እንደሆንሽ አሳይ ስትልም እንግዲህ ትነግራታለች። ቤቲም በተነጋገሩት መሰረት ቀጥታ አቶ በቃሉ ጋር ነበር ሄደችው እና አቶ በቃሉ ጋር እንግዲህ ሄዳ አቶ በቃሉን ወደ ስራ እንደሚመልሳት ጠይቀው ነበረ። አቶ በቃሉ በጣም ነው የተገረመው። ምክንያቱም ልጅ ቤቲ ብዙ ነገር ስላደረግሽኝ እኮ ለሞት ነበረ በህይወት እየፈለኩሽ እያለ በህይወት እንደምፈልግሽ እያወቅሽ እንዴት ቤት ድረስ ሰተት ብለሽ ትመጫለሽ? ሲላትም እንግዲህ ከን እሱም አይ በእኔ እንደማትጨክኔ ስላወቅኩ ነው ሲልም እንግዲህን ይነግራታል። እንደዛ ነው እንደ እኔ ባንቺ የምጨክን አይመስልሽም ማለት ነው ሲላትም አወዲ አንተ በእኔ እንደማትጨክን አላቅም እና ደግሞ የሆነ ጥያቄ ልጠይቀ ነበረ ወደ ስራዬ እንድትመልሰኝ እፈልጋለሁ ስትለው እና እንዲሁም ስራው እንደሚያስፈልጋት ትነግረዋለች። አቶ በቃሉ ከት ብሎ ነበር የሳቀው። ምክንያቱም ይህ ሴራ የሚላት እንደሆነ ጠንቅቆ ያውቃልና ትሰሚኛለሽ ቤቲ ይኸውልሽ ሀሳብሽን ሳላደንቀው አላልፍም፣ ግን ደግሞ እኔም በሜላት ቦታ ብሆንም ይህንን ነበር የማደርገው። ሌላስ ምን አለችሽ? ሌላስ ምን ሰልል ያለችሽ? እያለም እንግዲህ አቶ በቃሉም በቤቲ ላይ እየሾፈባን ነበረ። ምን ማለት ነው? ሌላ ምን ትለኛለች? ማነች እሷ ስትልም ሜላት ነቻ ድርጅት ውስጥ ሆነሽ እንድሰልልልኝ ምናምን ብላለችሽ እንዴ ሲልም ኧረ እሷ ምንም ነገር አላለችኝም ስትል ነበር። ኧረ እባክሽ ነው እንዴ እያለም እንግዲህ አቶ በቃሉም እየቀለደባትና እያሾፈባት ነበረ። ሌላው እንግዲህ ግን ባለፈው እንደተመለከታችሁት እዝራ ነው። እዝራ እንግዲህ ግን እናቷንም ሆነ እንዲሁም ሀንዬን ተሳድቦ ነበረ ማለት ነው። እና አቶ በቃሉ ከእዝራ ጋር እንዳትርቂ ብሎ ጽዮንን አስጠንቅቋታል ማለት ነው። እና ጽዮንም እንግዲህ ግን በተባለችው መሰረት ከእዝራ እየራቀች አይደለም። ሌላው እንግዲህ አቶ በቃሉ ወደ ስራ መልስሻለሁ ብሎም ቤቲን ይነግራታል። እና ቤቲ በዚህ ጊዜ በጣም ደስ አላት። ከምርህ ነው አለቃ ስትለው አዎ ከምሬ ነው፣ ግን ድርጅት ውስጥ አይደለም እና ታዲያ ነው ስትለው አይ ድርጅት ውስጥ እኔ የምቀጥርሽ ሄደሽ ለሚላት ልትሰሪላት ነው ወይስ ምንድን ነው ሲልም እና ያው የተፈጠረውን ነገር እንግዲህ አሁን ላይ የነ ሜላት ድርጅት በጣም ከሚባለው በላይ እንደከሰረ ምናምን ስለሚያውቃቶ በቃሉ እንግዲህ ባለፈው ራሱ ከተመለከታችሁት ለልጅሽ የሚበሉትን ምግብ ፈልጊ፣ አሁን ላይ የጦር መሳሪያ ሳይሆን የሚያስፈልግሽ ለልጆችሽ ምግብ ነው፣ ስለዚህ እሱን ብፈልጊ ይሻልሻል ሲልም እንግዲህ ነግሯን ነበረ። እና ሜላትም እንግዲህ ምንድን ነው ያው ቤት ሆና ስለ አንዳንድ ነገሮችን እየሰለለች ቤቲ ለአቶ በቃሉ ምንትን ማለት አለ አይደለ? ስለ እርምጃዋ ግን በፍጹም ይሄን ነገር መደረግ የለበትም። ሜላት በነገራችን ላይ ልጆቿን አለመስማቷ ነው። ከመጀመሪያው ጀምሮ እነ ሰላምዬ ይችን ልጅ አስወጪ እያሏት ነበረ። ያው እሷ ግን ባለመስማቷ አሁን ላይ ደግሞ ቤቴል ለስለላ ብላ ወደ አቶ በቃሉ ጋር በመላኳ ሌላ ችግርና ሌላ መዘዝ ነው እየመጣባት ያለው ማለት ነው። እናቶ በቃሉም እንግዲህ ይሄንን በእንደዚህ አድርገሽ እንደዚህ እኮ ነው ድርጅታቸውም እንደከሰረ ይነግራታል ማለት ነው ለቤቲ። ቤቲ በዚህ ጊዜ እንደዛ ከሆነማ ብላ የራሷን እቅድ አረማምዳለች። እና ጽዮንና እዝራ እንግዲህ ወጣ ብለው አንዳንድ መጠጦችንም እየጠጡ ነበረ። እሱም እንግዲህ ምንድን ነው ያው አንደኛ አለ አደለ ሀንዬና እዝራ እንግዲህ ያው ሽምግልናው ስለተፋረሰ እዝራ በጣም ተናዷል። ቀለሽብኝ፣ አዋረሽኝ እያለም እንግዲህ በጣም ስለተናደደባት እና ጽዮንን ይዘሻት ውጭ ብሎ እንግዲህ አንገቷን ሊያንቃት ደርሶ ነበረ። እናም ቤቲ እንግዲህ አሁን ላይ ያንን ክፍተት እንግዲህ ተጠቅማ ከጽዮን ጋር እንዳድሩ አደርጋለች። እንግዲህ እዝራም ማለት ሰክሮ ነበረ
እናም እንግዲህ ጺም እንግዲህ ከእዝራ ጋር ታድራለች ማለት ነው። ሰላም ውዶቼ እንዴት ናችሁ? ደህና ናችሁን? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ኖላዊ ድራማ ይዘንላችሁ ቀርበናል። እና ሙዶች እንግዲህ ሌላው ሀንዬ በጣም ደብሯታል። እንግዲህ ምንድነው ያው ተምቹና እንዲሁም አሴርም ወደ ሀንዬ ሄዶ ነበረ። እንዲሁም ደግሞ ተምቹ ደግሞ ወደ ድንብላል መጥቶ ነበረ። እሱ ምንድነው እንግዲህ ያው ናፍቃኛለች ብሎ ወደ ድንብላል ጋር መጥቶ ነበር ማለት ነው። ድንብላል እንግዲህ ጋር ሲመጣ ተምቹ በር ላይ ማንን ያገኛል? እርግብን ያገኛል። እርግብ እንግዲህ አሁን ላይ በጣም ተናዳለች። በጣም ግን አሳዘነችኝ እውነት ለመናገር አንዳንዴ በሰው ቤት ደባል ሆናችሁ ስትቀመጡና እንዲሁም ደግሞ ከአሁን በፊት የገባችሁበት በመጥፎ ሁኔታ ከሆነ እንግዲህ በጣም ትንሽ ይደብራልና እርግብ እንግዲህ አሁን ላይ ያው አንደኛ እርግብ ያው ድንብላል እንግዲህ ምግብ ስጭኝ ራሱ ስትላት እንግዲህ እኔ እኮ ማንንም ገለሞታ ልቀልብ አይደለም እዚህ ቤት እኮ እንትን ያልኩት አንቺ እኮ ቤተሰቡ አባል አይደለሽም ጥገኛ ነሽ እያለች እንግዲህ በተምቹ ጉዳይ አንዳንድ ነገሮችን ታነቁራታለች። እናም እንግዲህ እርግብ ምን ሆነሽ ነው እያላት ነበረ ተምቹ። ምን ሆንኩ ስትልም አይ ፊትሽን ጥለሽዋል ሲላትም ናናንሳው ስትለው ትመልስለታለች ማለት ነው። እንዴ እኔ ከማነሳው አንቺ ራስሽ አታነሺውም እንዴ በማለትም እንግዲህ ተምቹን ይመልስላታል። እና ሌላው እንግዲህ ወዶቼ ምንድነው ስላችሁ እና እንግዲህ ያው እዚህ ቤት ማለት ድንብላል እንደምታስቸግራት እና እንዲሁም ደግሞ ምን ልትሰራ ነው የመጣው ስትለው እንግዲህ ድንብላል ጋር ነው ይላታል። እንዴ ይሄ ድንብላል ቤት እኮ አይደለም ምንድነው ዘው ብለህ የምትገባው ስትለው አውቃለሁኝ እና ታዲያ ባይሆንስ ስትልም ድንብላል ጠግባለች ገላታለሁ ስትልም ድንብላልን ጫፏን ብትነኪ አለቅሽም እሷን አንድ ነገር አደረግሻም ማለት እኔ ደግሞ አንቺን እገልሻለሁ ሲልም እንግዲህ ይዘትባታል። ቆይ አንተ ከድሮ አትወደኝም ማለት ነበረ ስትለው አይ ለሁሉም ጊዜ ያለው አላት። ምን ማለት ነው? ማለትማ ላንቺ ብዙ መስዋዕትነት ከፍያለሁ ግን አንቺ ያንን ሁሉ ገደል ከተሽ እንደዛ ጉድ አደረግሽ ሲልም እንግዲህ ይነግራታል። እሷም እንግዲህ ያው ያንን ነገር ያደረገችው ወዳ አይደለም እንግዲህ ተገዳ ነው። እናም እንደዛ ሲላትም እንግዲህ እና ለማንኛውም እስቲ ታድናት እንደሆነ እናያለን ብላም ይዘትባታል። እና ተምቹ እንግዲህ ድንብላልን ምንድን ነው ያላት? ከእሷ ጋር ለምንድን ነው የምትፎካከሪው? እኔ እኮ እሷን ትቻታለሁኝ እኔም ወደው አንቺን ብቻ ነው። ስለዚህ እባክሽን ከእሷ ጋር መፎካከር እና ከእሷ ጋር እንደዚህ ሰጣ ገባ መግባት የለብሽም። እሷ በጣም መጥፎ ሴት ነች፣ የሆነ ነገር ታደርግሻለች ስትልም እስቲ የሆነ ነገር ታደርገኝና ትሞክረኛለች። ምን ነው እኔ እጅ የለኝም እንዴ በማለትም እንግዲህ ትመልስለታለች። ሌላውን እንግዲህ ሀንዬ ምን ይላታል እንግዲህ እሺ በቃ ደስ እንዳለሽ ማለቴ እኔ አሁን ለማንኛውም የመጣሁት ናፍቀሽ ነው ይላታል። እሺ በቃ እኔም እኮ ናፍቀኛል አንተ ባትመጣ ራሱ እኔ ልመጣ ነበረ እያለች ወንበር ላምጣልሽ እያላት ላምጣልህ ስትለው ኧረ ችግር የለውም ደግሞ ለሀብታም ብሎ ኪችኑ ላይ ወጥቶ ቁጭ ይላል። እና ሌላው እንግዲህ ምንድን ነው ይሄ ጆሮ ማለት ነው ወደ ሀንዬ ጋር ሄዶ ነበረ እና ወደ ሀንዬ ጋር በሄደበት ጊዜ ላይ እንግዲህ ሀንዬ በጣም ደብሯታል። ምን ሆነሽ ነው? ምን ተፈጥሮ ነው ስላትም እንግዲህ ከእዝራ ጋር የተፈጠረውን ነገር ትነግረዋለች። እና ታዲያ ምን ልሆን ብሎ ነው እንደዚህ የሚያደርገው ሲልም እሱን አላቅም ታውቃለህ፣ እናቴንም ሰደባት አንቺ ጋጠ ወጥ ብሎ እናቴንም ሰደባት እኔንም ሰደበኝ። በጣም ነበረ የተናደድኩት፣ በጣም ነው የጠላሁት እያለችም ትነግረዋለች። አሁን ላይ እንግዲህ ሀንዬ ምን እንደሚሰማኝ ታውቃለህ ስትለውም ለጆሮ ምንድን ነው የሚሰማሽ ስላትም እንግዲህ ግን እኔ ወንድ በሆነ እዛው ግንባሩን ብዬ ነበር የምደፋው እያለችም እንግዲህ ትነግረዋለች። እንግዲህ ምንድን ነው እንግዲህ ያው ሂድና ጆሮን ግንባሩን በለው እያለች ነው በተቃራኒው። እናም አረ በፍጹም እንደዚህ ማብለሽማ አታስቢ ማለት በጎ ነው ማሰብ ያለብን፣ እንዴት እንደዚህ ታስብ ያለሽ ሲልም ከምሬ ነው በጣም ነው ያናደደኝ፣ እንዴት እንደዚህ ብሎ እናቴን ይሳደባል እያለችም እሷም እንግዲህ በጣም እየተናደደችበት ነበረ። እናም እንደዛ እንግዲህ ሲልም እንግዲህ ያው ጆሮ ደግሞ ታውቃላችሁ በሱ የመጣባት በይኑ መጣበት ነው እንግዲህ
እና ሌላው እንግዲህ ማነች ሰላምዬ ራሱ በጣም እየተናደደች ነበረ። እንግዲህ ስለተፈጠረው ነገር ስትነግራት እንዴት አንቺስ ዝም ብለሽ ትሄጃለሽ? እንዴት ሲሆንን አምነሽ ትሄጃለሽ? ቆይ አንቺ ሁሉም ሰው እና ወዳለሽ ቦታ ለምንድን ነው የምትሄጂው? ስትልም እንደ ቤተ ክርስቲያን ብላኝ እኮ ነው ምናምን ስትልም እና እሷ በማን ጽድቋ ነው ቤተ ክርስቲያን የምትሄደው እያለችም ሀንዬ ላይ እንግዲህ በጣም ነበር የተናደደችባት። አለቃትም ቆይ ትምጣ ብቻ ስትልም አሁን ላይ እንግዲህ ቤቲና ጽዮን ያው ከዚህ ከቤት መውጣት እንዳለባቸው እየተመካከሩ ሰምተናቸዋል። እንግዲህ ቀጣይ ይዘንላችሁ እስከምንቀርብ መልካም ቆይታ። አስተያየታችሁን በኮሜንት አስቀምጡልኝ።